አብርሽ ግን አሁን ያለበትን አውቃለሁ ደህና ነው። ገብቶሻል አይደለ? ያንን አስጨንቆሽ ከሆነ አብርሽ ያለበት ሁኔታ ደህና ነው። አብርሽ ደግሞ ያለው ከሄርሜላ ጋር ነው እኮ ማለት እሺ፣ ውሰደኝ ያለበት ቦታ ምንም እኮ አያረግም። ሲጀመር ከሷ ጋር እንዲሆን ራሱ እንደማይፈልግ እያወቃችሁ የድሮ ህይወቴን መርጫለሁ፣ ከሷ ጋር መኖር እፈልጋለሁ፣ ከልጄ ጋር መኖር እፈልጋለሁ እያለ እንደማይፈልግ እያወቃችሁ እሷ ስልኩን ነጥቀውት እንደ ከዚህ በፊቱ ፈርታ አይደለም ከጎኔ ያለችው። ስለ እየሩስ ጉዳይ ማለት ነው። ፈርታ አይደለም ከጎኔ ያለችው። አሁን ምንም ቢፈጠር ምን ቃል ገብታልኛለች። ማድረግ የምትፈልገውን ነገር በሙሉ አድርግ፣ እኔ ከጎንህ አለሁ። ምንም ችግር የለውም። ይከፋታል። እኔ ምንም አልፈራምም፣ አይከፋሽም፣ እንዲከፋሽም አላደርግም። ማንም እንዲናገርሽም አልፈቅድም። መሄድ እስካለብኝ ጥግ ድረስ እሄዳለሁ አይደለ? አሁን እና የኔም እቅድ ሌላ ወሬ አልፈልግም። ሌላ ወሬ ስልሽ መታ መጨቃጨቅ መጣላት ምናምን አልፈልግም። ቀጥታ ልጁን አምታ ዲኤንኤ ብቻ ነው ፈልገው። ድንገት እንኳን ያሰብነው ነገር ሳይሆን ቀርቶ ያላሰብነው ነገር ቢፈጠር አንተ እንድታፈገፍግ ወደ ኋላ እንድትል አልፈልግም። ወይም ደግሞ እሷ እንድታታልልህ የሆነ አለ አይደለ ነገሮችን ምናምን ተታለህ እንድታደርግ አልፈቅድልህም። ያንን ለማድረግ ከሞከርክ እኔ ካንተ ጋር አይደለም ጸቤ ከሷ ጋር ነው። ራሽ ወሰደኝ። ወዴት ነው የሚወስድሽ ሩታ? ዴቭ ወዴት ነው የሚወስድሽ? እንደዛ ስትለመኝ አይኗን እንዳለ ስንት ነገር አንቺም ሄርሜላ አይነሽ እንድታይ አትፈልግም። ለምንድን ነው እሱ የሚያሳይሽ? ትንሽ እንኳን አታፍሪም? አይሩታ እንደው ከዚህ ከስማርት ከቅመም ከሆነችው ከሀይሚዬ ፍቅርን አሰጣጥ ለወንድ ልጅ ብትማሪ ኖሮ ቢሆን ይሄኔ ትዳርሽን ባላፈረሽው ነበርና ትዳርሽን አፈርሰሽ አሁን እንደዚህ ያዙ ልቀቁኝ በአደባባይ ማልቀሱና መለመኑ ለአንቺ ግን ትንሽ እፍረት አይሆንብሽም? እኔ ለአንቺ ተሸማቀኩኝ። አንቺ ለለመንሽው አንቺ አሳይ ይላልሽው ዴቭ እኮ ትክክል ነው። እንደዛ ሆነው ስንት ነገር ሲሉሽ እንዴ አብርሃምን እጁን እንኳን እንድትነካው ሄርሜላ አትፈልጊም ነበር። አየሽ ዛሬ ግን በእጁ አስገባችሁ እንደፈለገች ታረገዋለች። አይ እኔ ትንሽ እንደውርታ መልካም ማልቀስ አይዞሽ አይዞሽ እንዲህ ነው እኮ አይዞሽ፣ ጊዜ ተገለባባጭ ነው። አይዞን አታልቅሽ፣ አይዞሽ ሩታ አይዞሽ። ቤቱን ያሳይሽ። አይ ቤት የለችም ኪሊማንጃሮ ተራራ ላይ ወጥተዋል። አንቺን እንዴት በቃ ሁኔታሽን ለማየት አሁን አንቺ አብርሃም መታመም አስጨንቆሽ ነው አልታመመም እያልሽ ስንት ወገብሽን ነሽጠሽ ከኤፍሬም ጋር ስንት ስትያል ነበረ። አሁን እንዴት የአብርሃም መታመም ደህንነት እንዴት አሳሰበሽ? አያሳስብሽ። ለማንኛውም እሱ በተከበረ ቦታ ላይ ተቀምጧል። በቃ አይፈልግሽም ሩታ ጥግሽ ነይ በቃ አይፈልግሽም። እንዴ ምንድነው ያራስ ማዋረድ? አራት አለቃቅሽብን እንዴ? እኛ ለራሳችን ስንት ሐሳብ አለብን። ያንቺን ለሱ ደግሞ ደስታችንን እናጣጥም። እንዴት እንጂ ደስታችን እያጣጣምን ነው። ለማንኛውም ሀይሚ ከረሚላ ወደ ሀይሚ ስንመጣ የኔ ከረሚላ እዩ ያንተ ልጅ ቢሆን ራሱ ከዩ ዲኤንኤው ተመርምሮ ችግር የለውም እንስማማለን፣ ምንም አንጣላም። አየሽ ስማርትነቷ ወንድ ልጅ እንዴት መንከባከብ እንዳለባት። ወንድ ልጅ ልክ እንቁላል ወርቆ ተሰበረ ነው። ወንድ ልጅም ልክ እንደዛ ነው። አንዴ ካመለጥ አይመለስም። አሁን አንቺ የተሰበረውን እንቁላል ልጠግነው ብትይ ሰርቪስ ትጠግኘዋለሽ። አብቅቷል፣ ተደፍቷል እኮ ማፈስ አይቻልም። እና ሀይሚዬ በጣም ትችያለሽ። በጣም ሀይሚ ታሪከኝ ሩታ ከሀይሚ ተማሪ ነገ ጧት ደግሞ ለሚያገባሽም ወንድ ተማሪ። እሱ ወደ ቤት ሲመጣ ፈልጎሽ ነበር የመጣው አይደለ? በድግምት ቢሆን በምንም ፈልጎሽ መጥቶ ነበር። አብርሃማ ደግሞ አልፈለገሽም ሄደ። ፈልጎሽ እንጣ እንጂ እንዴት አንቺ ወጥተሽ ወንድምየውን አሳየኝ የት ነው እንዴት ትያለሽ? ወንድ ልጅ ሲፈልግ እንጂ ካልፈለገሽ ረክሰሻል በአደባባይ። ልክ እንደዛ ነው የምልሽ። በጣም ይገርማል። ይሄንን ያህል ራስን ዝቅ ማድረግ ግን ተገቢ ነው ብለሽ ታምኛለሽ ሩታ? እኔ እንጃ አላቅም። ሰው በገዛጁ ራሱን ላጥፋ ሲል ለመጀመሪያ ጊዜ በኢትዮጵያ ምድር ውስጥ አንቺን አየው። አልፈልግም ብለሽ አሁን ደግሞ ፈልጋለሁ። እሱ አይፈልግም ሄዷል። ላይፉ ሊቀጭ እንዴት አድርግሽ ትመልሺዋለሽ? ዴቭ እውነት ሩታን የእነሱ ያሉበትን ቦታ ብትጠቁማት እኛ ጠባችን ካንተ ጋር ነው። ከሷ ጋር ንግግርም የለንም፣ ግን ጠባችን ካንተ ጋር ነው ዴቭ። ይገርማል። እናንተስ ምን ተሰማችሁ? ማልቀስ መቼም መልካም የማለቃቀስ ዘመን ትክክሎች መልካም የማለቃቀስ ጊዜ ብለናል። እና ከሀይሚዬ እኔ የተማርኩት ነገር ምንድነው? ወንድ ልጅ አጥፍቷል። ስህተቱን ለሁለተኛ ጊዜ ለሶስተኛ ጊዜ እንዳያጠፋ እንጂ አንደኛው ምራዋለች ሀይሚዬ። ይመች። ስለዚህ እዩ የማልጅ እንደሆነ መታ
በቃ እንድታሳውቃቸው ይፈልጋሉ። ስለዚህ እዩ ነይና የማን ነው የብሩክ የምትሆነ የሱ ልጅ ነው በይ፣ ካልሆነም ደግሞ አልሆነም በይ። በቃ ሰላማቸውን ይኖሩ ሀይሚዬና ብሩኬ ማለት ነው። በቃ ፕሮግራማችሁን ጨርሳችኋል፣ አክብራችኋል፣ ልደታችሁን ቀለበት አስረላታል። በቃ ደስ የሚል ህይወት ታያለሽ። ከዚህ ተማሪ። ለማንኛውም ቤተሰብ ላይክ ሼር ያድርጉ። ሩታ እንግዲህ መልካም ማልቀስ ብያለሁ።